ጠዋት ብልት ይቆማል በሳምንት ስንት ጊዜ? ከድሮ አንጻርስ አሁን የመቀነስ ነገር አለው? እነዚህ መሰረታዊ ጥያቄዎች ስለሆኑ ጠዋት ወንዶች ብልታችሁ በሳምንት ስንት ይቆማል የሚለውን መከታተል አለባችሁ። አንድ ወንድ ጠዋት ብልት ይቆማል ሲል ምን እንደሚነግረን ልንገራችሁ። አንደኛ ጥሩ ደም ዝውውር አለው፣ ጤነኛ ደም ትቦ አለው፣ ነርቮቹ እየሰሩ ነው፣ ሆርሞኖቹ ጤነኛ ናቸው፣ በቂ እንቅልፍ እያገኘ ነው፣ ዱካክ የለበትም፣ ጭንቀት የለበትም። ብዙ ነገር ነው የሚነግረን። ተረዳችሁኛ? ጠዋት ይቆማል ወይስ እንደ ድሮ አይደለም የሚለውን ተከታተሉ። ፕላስ እስከ ሌሊት 9 ሰዓት 10 ሰዓት ቲክቶክ ላይ ስክሮል አድርጋችሁ ጠዋት ብልት አልቆም የሚለው ነገር ሊያሳስብ አይገባም። በቂ እንቅልፍ ሲገኝ ሬም የምንለው ስሊፕ ውስጥ ስንገባ ነው ብልት የሚቆመው። በሌሊት ውስጥ ቢያንስ ከ3 እስከ 5 ጊዜ ሊቆም ይችላል። አንድ ወንድ ግን መጥቶ ከበፊት አንጻር አሁን ብልቴ እየቆም አይደለም፣ በግንኙነት ሰዓት ራሱ እየተዘጋጀልኝ አይደለም ሲል ደም ትቦ ላይ ችግር ተፈጥሯል ወይ፣ ሆርሞንህ ላይ የመጣ ችግር አለ፣ ህይወትህ ላይ ጭንቀት፣ ዱካክ፣ ሀዘን ምን የመጣ ነገር አለ ብለን በጣም ሰፊ ነገር ነው ኢቫሉዌት የምናደርገው። ስለዚህ ወንዶች ጠዋት ብልት መቆምና ለመቆሙን እየተከታተላችሁ ለማለት ያህል ነው። ለህክምናም ስትመጡ ለእኛ በጣም ብዙ የሚነግረን ነገር ስላለ